ቁጥሬ በዚህ ደውሉልኝና ተገናኝተን እናወራለን እሺ አይዟችሁ ተጋግዘን እንኖራለን እንዴት ሲላል በቃ ለምን የሚለውን ፕሮግራሜን ትዳር አዳሽ በሚል ተካዋለሁ አሁን ገለታ ይጨቃጨቀኛል ግን እንደምንም ማሳምኛው የትዳር አማካሪ መሆን አለብኝ ምን መሰለህ የብዙ ሰዎች ትዳር አደጋ ላይ ነው እየፈረሰባቸው ነው ስለዚህ ላድስላቸው ይገባል በስንቱ ጎሾ ትዳር አዳሹ አንተ ልክ ነህ እባክህ ቤት እመታለሁ ብዬ አባቴን ተክቼው ነበር ምን አለፋህ በቅርቡ በአዲስ ስራ እንገናኛለን ዛሬውኑ ቅልብጭ ያለች ፕሮፖዛል አዘጋጅቼ ለገለታ ለግሰዋለሁ ይቅርታ ለሌላ ጥያቄ ጊዜ የለኝም ይቅርታ ምድር በውብ ጸዳል በአዳይ አበባ ስትፈካ ጊዜና ርቀት ሳይገድበን እኛም በብርሃን ፍጥነት ከቤቶ ገብተናል የተሟላ ዘርፈ ብዙ አገልግሎት ከብርሃን ባንክ መልካም አዲስ ዓመት እንደ ስማችን ብርሃን ነው ስራችን ውድ የሆነውን ህይወት ከጅማሬ አንስቶ እየተከታተልን ማደሪያው የሆነውን አካሉ በጥራት እየመረመርን 23 ዓመታት ተቆጠሩ የትኛውም የጤና እክል ወደኛ ቢያመጣው ከህመሙ ጋር እንዳይመለሱ በሙያችንን በሰብአዊ ፍቅራችን ልናክሞ ቃል አለብን ኢትዮ ጠቢብ ሆስፒታል በስዬ ቅዠት ሐሳብህን ተወኝ አልኩ በፍጹም የማይሆን ነገር ነው ምን ሆነሻል ለምንድን ነው ጠለቅ ብለሽ መመርመር ያቃተሽ ጠለቅ ብያየሁት እኮ በስዬ ያሰቡትን ነገር ሁሉ መስራት እኮ ልክ አይደለም አንዳንድ ጊዜ የሚሰሩት ነገር ላይ ማተኮር ስኬት ነው ስኬትማ የሰውን ትዳር ከመበተን መታደግ ነው ይሄን ደግሞ ነው ያደረለው የሚያልኩት በዘርፉ ልምድ ያካበቱ ባለሙያዎች ናቸው ለሙያው ያለሽ ንቀት ካልሆነ በስተቀር ሌላ ምንም ምክንያት አይታየም ወዴት የትዳር አማካሪነትማ በጣም የተከበረና አስፈላጊ ሙያ ነው ችግሩ በዘርፉ ልምድ ትምርት ዕውቀት ሳይኖር ዘሎ አማካሪ ልሁን ማለት ነው የዘለልኩት እኔ እኮ የትዳር አዳሽ ለመሆን የተነሳሳውበት ዋናው ምክንያት አንድን ትዳር ከመፍረስ መታደግ በመቻሌ ነው በአጋጣሚ ሁለት ሰዎችን አስማማ ማለት አስታራቂ እንጂ የትዳር አማካሪ ነው ማለት አይደለም አንድ ነገር ልምከርህ ይቅርብህ ወይ ደግሞ ትዳር ላይ ፕሮግራም መስራት ከፈለክ ባለሙያ ጋብዝ አልጋብዝም ለምን ነው ማትጋብዘው በገዛጄ ጋብዤ ደግሞ ዝናዬን ልነጠቅ እንዴ ማንም እንዲጋፋኝ አልፈልግም ታያለሽ እሳት የላሰ ትዳር አማካሪ እንደምሆን ጥሩ እንደዛ ከሆነ ደግሞ ወይ በዘርፉ ተምረ አውና እኔ ልምዴስ አንቺ ልምዴስ ከደርዘን አመታት በላይ በትዳር መቆየቴ እኮ በካውንስሊንግ እንደ ፕሮፌሰር እኮ ነው የሚያስቆጥረው እንደ ፕሮፌሰር እንዴ ስንቱ ተጋብቶ አመት መዝለቅ ዳገት በሆነበት በዚህ ዘመን አስቢው ከ12 አመት በላይ ታግሼ መኖር ራሱ ማንንም የታገስከው ሁሉንም የሚስቴን ጸባይ የቤተሰቦቿን ጸባይ የኑሮን ጸባይ ያየሩን ጸባይ ከዚህ ሁሉ ጋር ተስማምቼ መኖሬ ትልቅ ትምህርት አይደለም እንዴ እኔ የምልህ የኔ ጸባይ ያን ያህል ትግስት አስጨራሽ ነው እንዴ ምን ያክተመትማል ተናገር እንጂ እንናገር እናልቃለን አለ ምን ማለት ነው እንደዛ ማለት ነው ሂሩቴ ይኸውልሽ ምን የመሰለ ወርቅ የሆነ ሐሳብ ባመጣ ፋንዲያ ነው አልሽ ምን አረኩ እንደሱ ማለት አይደለም ይኸውልህ ቆይ ላስረዳ ምን መሰለ በሙያዬ የግሌን ቢሮ ለመክፈት አስቤያለሁ እና አንተ ምን እንድታግዘኝ ፈልጋለሁ ይሄን ልነግርህ ስጠብቅ አንተ ደግሞ ማይሆን ሐሳብ ይዘመጣ ገባኝ ገባኝ ምንድነው የገባ ሽንጥሽን ገትረሽ የምትቃወምኝ የራስሽን ዓላማ ለማሳካት ነው አይደል እንደሱም አይደለም ለምንድነው እንደሱ የምታስበው ለምንድነው የራሴ ስራ እንዲሳካ አንተን ስራ የምቃወመው ምን አቃለው ሁሌም የሚገርመኝ ነገር ይሄ ነው አይ እንግዲህ ከምክር መከራ ያስተምረኝ ካልክ ጥሩ ያሰብከውን መስራት ትችላለህ ይልቅ ለተወሰኑ ተቋማት ለስራ ማስኬጃ ትብብር እንዲያደርጉልኝ ያዘጋጇቸው ደብዳቤዎች አሉ እየዞርክ እነሱን በያድራሻቸው ታደርስልኛለህ ይሁና
በተጨማሪም ቆንጆ ህንጻ ላይ ለቢሮ የሚሆነኝ ቦታ ታፈላልግልኛለህ። ይሁና። ቴንክ ዩ በስዬ። ኧረ ችግር የለው። እስቲ ደግሞ ሄጄ ገለታን ላማክረው። የፈራሁት እሱን ነበረ። አንቺን አልጠበቅኩትም። ሆናል እንደሱ አላሰብኩም። ነገር አትብላ እንጂ። በላውም ይሩታ አልበላውም። እኔ እንደሆንኩ ያሰብኩትን ከማሳካት ወይ ፍንክች ይቅና። ይቅናን። አዎ ይቅናን። ለዚህ ህዝብ አንቺ ቤቱን ታድሻለሽ፣ እኔ ትዳሩን አድስ። እንደዛ አይደል እንዲያስብ ነው። እሺ ይቅናን። 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 ምን ማድረግ ይቻላል? ይቅናን። ይቅናን። ይሻላል ብለህ ነው በስንቴ? ይሻላል ብለህ ነው በስንቴ? ምን የሚሉት የከሸፈ የሟሸሽ አስተያየት ነው እንዴ? ገረፍ ገረፍ አድርገህ ስላየው ነው እንጂ ትኩረት ሰጥተህ በደንብ ብታነበው በርታ፣ ቀጥል፣ ጥሩ ሐሳብ ነው፣ ወደ ስራ ግባ ነበር የምትለኝ። ይሻላል ብለህ ነው በስንቴ? እንደዚህ ይባላል እንዴ? እኔ እኮ ጊዜ ሰጥቼ የሰራው ስራ ነው። ለነገሩ እውነትህን ነው። ለምን እያልክ ስታላዝን ከምትኖር እንደዚህ ለለውጥ ያህል እንደው አዲስ ስራ ይዘህ መምጣትህ ጥሩ ነው። እንዲሳካልህ እመኛለሁ። ባይውል እንደዚህ ነው የሚባለው። ወደ ስራ መግባት ትችላለህ። ጎሽ በቃ አፌ ቁርጥ ይበል። እንደዚህ ነው። ይሄ በጣም ነው ያናደድከኝ። ይሻላል ብለህ ነው እንደዚህ ይባላል። በእኔ ይሁንብህ፣ አኮራሃለሁ። ፕሮግራሙን ወርቅ አድርጌ ሰርቼ ማስታወቂያ በማስታወቂያ ስፖንሰር በስፖንሰር አጥለቀልቀዋለሁ ነው የምልህ። አንተ? እኔ ተስፋ አደርጋለሁ። ምንድን ነው ተስፋ አደርጋለሁ? እርግጠኛ ነኝ በል። እርግጠኛ ነኝ፣ እተማመንብሃለሁ በል እኮ ባንተ። አዎ በእኔ በስንቴ በለኝ እስቲ። እንደምትጠራኝ ሁሌ በስንቴ እተማመንብሃለሁ በለኝ። በስንቴ እተማመንብሃለሁ? ሞትክ እኮ ቃቀዘቀዝከኝ። እስቲ ኃይል ስጠኝ። አትሞትም፣ ሞቅ አድርገኝ። በስንቴ እተማመንብሃለሁ? አለቀ። እንደዚህ ነው አለቀ። እንጂ ይሻላል ብለህ ነው አይባልም። አይ በስንቴ እንደውም አትሆነው ጉድ የለም። እኔም እንግዲህ እንደፈረደብኝ ለህዝቡ ስድብ ልዘጋጅ እንጂ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ቆይ ምን ይሉት ፈሊጥ ነው? ከመሬት ተነስቶ ባይሳካልኝስ ብሎ በራስ ላይ ማሟረት። የዚህን መፍትሄ ዶክተር ያሬድ ኢሳያስ በሳይንሳዊ መንገድ የስኬትን ጎዳና ቀልብጭ ባለ መንገድ አስቀምጦታል። ኒውሮ ሳይንስ ለሥራ ፈጠራ ቅጽ 1 እና ቅጽ 2 የኒውሮ አመራር ሳይንስ መጽሐፍትን በመተግበር ሐሳቦን በተግባር ይኖሩ። መጽሐፎቹ በሁሉም የመጽሐፍ መደብሮች በሽያጭ ላይ ይገኛሉና ይኮንኩሟቸው። ወአማ ወጣት አባቶች ማህበር ወአማ። ይሄ ግን የተለመደ ስም አይመስልም? ታዲያ ሌላ ኬት ይመጣል ብለህ ነው? ወአማ ለምን ዋጋ አይሆንም? ዋጋ አይደለም፣ ዋአግ ወጣት አባቶች ግንባር። ወአግ ወጣት አባቶች ግንባር። ግንባር የሚለው ግን ትንሽ የሆነ ሌላ ነገር አልመሰለም? የሆነ ከዓላማው ጋር የሚስማማ አልመሰለኝም። የሆነ ትግል ነገር ሆነ። ወደ ሌላ ነገር ይሄዳል። ወአግ እንዴ ግን እኮ ያው ነው እንዴ? ዓላማው ዝም ቢሆን ያው አይደል እንዴ? ወጣት ባሎች ከሚገጥሟቸው ችግር ጋር ታግለው ተፋልመው እንዴት ማሸነፍ እንዳለባቸው ልምድ የሚካፈሉበት ማህበር አይደል እንዴ? ይሁን እባክህ እንዴ ግንባር ይሁን። እንደውም ግንባር ጥሩ ነው። ወይ ደግሞ ግንባሩ ማህበሩን ቀርቶ ለምን ወጣት አባቶች ብቻ እንለው? አዎ እንዴ ዋናው ዓላማው እኮ ወጣት አባቶች እርስ በእርስ ልምድ የሚለዋወጡበት እንዲሁም ደግሞ በሐዘንና በደስታ የሚረዳዱበት እድል መፍጠር አይደል? ልክ አንዴ ብቻ እንደው የባሎቹን መስመር እናስይዝ እንጂ ሚስቶቹም አይቀርላቸውም። መተው ልምዳቸውን መካፈል አለባቸው። ልክ ብለሃል። አዎ መሆን ባይኖርበትም እኮ ባል ለሚስቱ ሚስትም ለባሏ የማትነግራቸው ችግሮች ይኖራሉ።
አዎ እና እነዚህን ችግሮች በመመካከር ለመፍታት መሞከር አለብን አይደል? በቃ ይሄ ነው ቀጣዩ ስራችን ምንድነው የሚሆነው? እንግዲህ አሁን ቀጣዩ ነገር ምንድነው? የመጀመሪያውን ማህበር ማቋቋም፣ ከዛ ውጤቱን እያየን ደግሞ ሌሎች ቡድኖችን ሌሎች ማህበሮችን እያቋቋመን እንሄዳለን። አይመስልም? ጥሩ ነው። ግን ማህበሩ ወደ ሌላ ስራና ተግባር እንዳይሰማራም ቁጥጥር ማድረግ ያስፈልጋል። እንዴት ማለት? እንዴ የሚስቶቻቸውን ችግር እያወሩ ተበሳጨው በሚል ተልካሻ ምክንያት የውይይት ማህበሩን የመጠጥ ማህበር እንዳያደርጉት ክትትል ያስፈልጋል። እሱማ ክትትል እናደርጋለን። እንዴ ይሄ ጥሩ ሀሳብ ነው። አላሰብኩትም። አይ ለሱ ችግር የለውም። ማህበሩ በሚሰበሰቡበት ጊዜ ሻይና ቡና ለስላሳ ብቻ እንዲቀርብ እናደርጋለን። አሁን ቡድኑን ለመመስረት እናንተ አራያ ሊሆን የሚችል አንዳንድ ሰው እናመጣና ቡድኑን እንመሰርታለን። እኔም ከወጣት አባቶች ጥሩ ጥሩ ተሞክሮ ያላቸውን ፕሮግራሜ ላይ እየጋበዝኩ አቀርባለሁ ማለት ነው። በጣም ጥሩ። ይሄ እንደውም በጣም ጥሩ ነው። ይሄ በአንድ ድንጋይ ሁለት ወፍ ይሆንልናል። አንድም ለፕሮግራም ይዘት ታገኛለህ፣ በሌላ በኩል ደግሞ ወጣት አባቶች እንዲቀላቀሉ እንቅስቃሴ ለማድረግ ያግዘናል። በጣም ጥሩ ቆንጆ። ስለዚህ በእንትን ተስማማና በወአ እንደማለት ይሆናል። በቃ በጣም ነው ደስ ያለኝ። በጣም ነው የማመሰግነው። ወደ ፕሮግራሜ ልግባ፣ ሰዓት ደርሷል። አዎ በቃ አዳምጠኝ ዝኔ በቃ በሴ እኔ ሻይና ቡናውን እኔ ጋር ዘጋጋ። ክቡራን አድማጮቻችን ዘወትር በዚህ ሰዓት ይቀርብላችሁ የነበረው የለምን ለምን ለምን ፕሮግራማችን ይዘቱን በትዳር ዙሪያ ወዳደረገው ትዳር አዳሽ ወደ ተሰኘው አዲስ ፕሮግራም መቀየሩን ስናበስር በጣም ታላቅ ደስታ ይሰማናል። በትዳር አዳሽ ያረጁ ትዳሮችን እናድሳለን፣ የተናጉ ትዳሮችን እንጠግናለን፣ የታመሙ ትዳሮችን እናክማለን፣ የላሉ ትዳሮችን እናጠብቃለን። እንግዲህ የዛሬው መሪ ቃላችን አለመግባባት የመደማመጥና የመረዳት ማነስ እንጂ መጠላላት አይደለም ይላል። አድማጮቻችን እንግዲህ እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። የአዲሱ ፕሮግራማችንን መብሰር መጀመር ምክንያት በማድረግ ትዳር የሚሸቱ ሙዚቃዎችን እየተገባበዝን ትዳራችሁ የታመመባችሁ እየደወላችሁ ወረፋ ማስያዝ ቀጠሮ መያዝ ትችላላችሁ። ለአሁኑ ለመግቢያ የስም ሞክሼ የሆነውን የበስንቱ ፈጠነ ትዳር ጥሩ ነው ማር ነው ወተት ነው የሚለው ሙዚቃ ሰምተን እንመለሳለን። በስንት አቁም ይሄን ፕሮግራም አቁም ነግሬያለሁ። ለምንድን ነው ማቆሙ? ስማ፣ የሬዲዮ ጣቢያችን ማህበራዊ ሚዲያ ገጾቻችን በሙሉ በተቃውሞ ሞልተዋል። እንዴት በዘርፉ ትምህርትና ልምድ የሌለውን ሰው የትዳር አማካሪ ፕሮግራም ታሰራላችሁ ብለው ቨርቹዋል የተቋሙ ሰልፍ ወጥተውብናል። እና የሬዲዮ አድማጮቼ ሰምተው ሳይመዙኝ በማህበራዊ ሚዲያ ጫጫታ ስንት የለፋውበትን ልታስቆመኝ ነው እንዴ? በስንቴ የማህበራዊ ሚዲያ አቅም አልገባህም ማለት ነው። በቃ ቶ አሁን ጊዜ የለንም። የአየር ሰዓትህን በሙዚቃ እንድትሸፍነው ለቴክኒሻኑ ነግሬያታለሁ። አንተ ደግሞ ሞቅ አድርገህ የማህበራዊ ሚዲያ ማስታወቂያ እንደሰራው ሁሉ አሁን በጥሩ አቀራረብ በጥያቄያችሁ መሰረት ፕሮግራሙን አቁመነዋል፣ በድፍረት ላማክራችሁ በማለቴ ይቅርታ ብለህ አሁኑኑ ማስተባበያ ትጽፋለህ። እኔ በስንቱ ቅጣው አላደርገውም። ታደርገዋለህ? በጭራሽ አላደርገውም። በስንቴ ታደርገዋለህ? እንዲህ አይነት ቅሌትማ አይሞክረኝም። ምናልባት ስሜት ከተጎዳ ዛሬን ቤት ረፍት አድርግና ነገ ወደ ለምን ወደሚለው መቀባጠር ትመለሳለህ። በስንቴ በቃ እመን። አንተ የተፈጠርከው ለምን እያልክ ለመቀባጠር ብቻ ነው። ከታፍንታ ጋር አትታገል። በቃ ትዳር አዳሽ ፕሮግራሜ ቢቀርም ትዳር የማደስ ስራዬን ግን እቀጥልበታለሁ። ምድረ ባንዳ ሁሉ ሄሎ፣ በስንቱ ነህ አንተ? ሙሌ እየሰከርክ መደወል ጀመርክ አይደል? እባክህ እኔ ሙሌ አይደለሁም። አንተ ትዳር አዳሽ ነኝ አልከው አይደለ እንዴ በፌስቡክ? አዎ ነኝ። ምን ልርዳ ወንድሜ? ያው የደወልኩልህ ከትዳሬ እንድትገላግለኝ ነው። ስማ የኔ ወንድም፣ እኔ እኮ ትዳር አዳሽ እንጂ ትዳር አፍራሽ አይደለሁም። አንተ ለምንድን ነው ትዳርን ማፍረስ የፈለግከው? እኔም እኮ
ባይፈርስ ደስ ይለኝ ነበር። ግን አዘማመሙን ሳየው ከመፍረስ ውጭ አማራጭ የለውም። ለምን ትጠጣለህ? ለምን ታመሻለህ? በለኝ። ይኸውልህ የኔ ወንድም አሁን መሽቷል። ባይሆን ነገ በአካል ተገናኝተን እንነጋገር። እሺ ቻው። እንደውም እሷን ይዣት እመጣለሁ። ወይ ታፋታኛለህ ወይ ታስታርቀኛለህ። ግን እየወደዱ መጥላት፣ አብሮ መኖር እየፈለጉ መለያየት፣ መምረጥ እያመኑ መጠራጠር ገጥሞ ያውቃል? አይ ገጥሞኝ አያውቅም። ለማንኛውም ነገ ጠዋት እንነጋገራለን፣ ታስረዳኛለህ። ይኸውልህ ጣና ተናወጠ፣ አባይ ደፈረሰ፣ ቤት ያላችሁ ግቡ፣ የእኛ ቤት ፈረሰ ያለውን ገጣሚ ታውቀዋለህ? እንጃ እኔ አላውቀውም። ወይ ነገ ትነግረኛለህ። በቃ ነገ። እሺ ቻው። ቻው። አንተ በስንቱ ስልክህን ይዘህ ሳሎን ተኛ። ይሄ መኝታ ቤት ነው እንጂ ቢሮ አይደለም። ወይ አጠፋዋለሁ በቃ። ውብ ሆኖ እንዳማረበት ለረጅም ጊዜ የሚቆይ ብዙዎች የመሰከሩለት በመላው አሜሪካ ተደራሽነት ያለው ከ8 ዓመት በላይ በልዩነት የተመረጡ ከፍተኛ ጥራት ያላቸውን ሂውማን ሄር በማቅረብ የሚታወቀው ጂቲ ሄር ዊግስ አሁንም አይተው የማያልፏቸው በብዙሃን ዘንድ ተመራጭ የሆኑ ሂውማን ሄር በፈለጉት ከለርና ሳይዝ አቅርበውልዎታል። እንዲሁም በባለሙያዎቻችን በእጅ ጥንቅቅ ተደርገው በተሰሩ የኮፍያ ዊጎች እምር ብለው ለመታየት በድረገጻችን ላይ ይምረጡ፣ ይዘዙ፣ ካሉበት እናደርሳለን። ጂቲ ሄር ዊግስ። Welcome aboard Flight 264. We will be in the air approximately 2 hours. ሄኒ እስቲድና አባትን ቀስቅሰው። አባትን? አይ አባትን በለሽኝ አታውቂም። በስዬ ወይ በስንቱን ነው የምትይኝ? በስንቱን ሄድና ቀስቅሰው። ምን ነው ተጣልታችሁ ነው እንዴ ሶፋ ላይ ተኛው? ኧረ አይደለም፣ ወንድማችሁ ረብሾት ነው። ወንድማችሁ? ባባን ማለት ነው። አይ ወንድማችሁ ብለሽ ለማታውቂ ነው። አንተ ምን ሆናል ዛሬ? ሄድና ቀስቅሰው። አባ 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 ምንድነው አንተ? ደቀስ ብላ አጠጣም እንደ ደፋብኝ እኮ። እንድትነቃ ብዬ እኮ ነው። እኔ አልነሳም ስለ በኋላ ተረጨኛለህ። እኔም ቶሎ እንድትነሳ ረጮክ። ነካ አታረገኝም እንዴ? እኔ ያልሞቻለሁ እንዴ? ሞክሬያለሁ እኮ። እሺ ምን ፈልገህ ነው? ቁርስ ደርሷል ና ብላ ተብሏል። አይ እኔ አልበላም፣ ግብዣ አለብኝ፣ የቁርስ ግብዣ አለብኝ። እናንተ ብሉ። በስንቱ ምንድነው አሁን እንዲምትሻሻው አድርስ ያልኩን ደብዳቤ ስላላደረስክ ነው አይደል? እንዴት? ትናንት ከመግባቴ በፊት ገብተህ ተኛ። አሁን ደግሞ ቢሮ እስከሄድልህ እየጠበከኝ ነው አይደል? አዎ። በምን አወቅሽ? አትቀልድ በስንቱ። ዛሬ ግን አስቸኳይ ነው እንዳትረሳ። አይ አረሳም። ትናንትም እኮ አረሳውም። ቢሮ እኮ ያልሽኝ ቢሮ ሄድኩና ደብዳቤውን ልሰጥ ስል ቦርሳዬን ሳይው የለም ደብዳቤው። ለካ እንዳለ ደብዳቤዎቹን ቢሮ አስቀምጫቸዋለሁ። ደውዬላቸው አስቸኳይ ነው ሌሎች ሰዎች እንዳይቀድሙሽ ብለውኛል። እንዳትረሳ አደራህን ዛሬ። አይ አረሳም። ደግሞ ዛሬ ልርሳና ደግሞ ግደኝ። ምን አልከኝ? አይ ወዲህ ነው አረሳም። ቁርስ ልብላ። በጣም ጥሩ። እንግዲህ እንደተገነዘብኩት የጸባችሁ መነሻ ሳምሪ የምትይው ውጪ ያበዛል፣ ከሴት ጋር ይደዋወላል፣ ሁሌ እያመሸ ሰክሮ ይገባል ነው። ቢኒ ደግሞ አይደለም እማመሸውም የምሰክረውም ከጭቅጭቅሽ ሽሽት ነው። አግኝቻችኋለሁ? በትክክል። በጣም ጥሩ። ይኸውልህ በጣም ትቀናለች። ከሷ ጋር ስሆን ስልክ መዝጋት እስከመኝ ድረስ ስልክ የማውራት ነፃነቴን ያጣሁት። ምን ሆነሻል አንቺ? እንዴት ነፃነቱን ትነሻዋለሽ? ይኸውልህ ሌላው ደግሞ
መንገድ ላይ አብሬያት ስሄድ የማውቃቸውን ሴቶች ባላየ ያለፍኩኝ ከብዙ ሰው ጋር ተቆራረጠ። ታዲያ አሁን እኔ ይሄ ኑሮ ነው? አንቺ ምን ሆነሻል እንዴ? እንዴት እንዳሳቀቅሽው አይተሻል? ምን ነው ሰውዬ በዚህ ልክ አራጋቢ ነኝ አልክ? ልታስታርቅ ነው ወይስ ታጣላ? እዚህ ድረስ ይዘህ የመጣው? ዝም በይ። የቤትሽና መልዛው ስራ መሰለኝ ያዝኩት። ስራዬን ልስራበት፣ አትረብሺ። ቀጥል ልጄ። ይኸውልህ እኔ በስራዬ ልብስ ሰፊ ነኝ። ስራ ቦታዬ ላይ ካሜራ አስገጥማ ካሜራውን ከስልኳ ጋር አገናኝታ ሴቶችን ልብስ ለካ ቁጭ ብላ ቤቷ በስልክ ትከታተለኛለች። እንግዲህ እግዚአብሔር ያሳየ። ትንሽ ተሳስቼ ከነሱ ጋር ከተሳሳኩኝ ማታ አኩርፋ ነው የምትጠብቀኝ። እና አንዷ አሳስቃስክ ትነጥቀኝ ድረስ እጅና እግር አጥፈሽ ቁጭ በይ ነው የምትለኝ? እውነት አላት። አንተስ ምን ሆነሃል? ምን ያገላፍጣል? አርፈ ልብስን አሰፋም እንዴ? እንደዚህ ነገር አይደለም። እስኪ ከሰማክ ይኸውልሽ ሳምሪ፣ እኔ እንድታምኝ ይፈልጋለሁ። የልቤን መሸፈት በካሜራ ልትቆጣጠሩ አትችይም። ይናገሩ የለም እንዴ? ይሄ ለጥቅስ የሚበቃ ንግግር ነው። እውነቱን ነው። ሰማሽው ያለው? የልቤን መሸፈት በካሜራ አትቆጣጠሪው ማለት ፍቅር በመተማመን እንጂ በመቆጣጠር አይሆን። ይኸውልሽ ሳምሪ፣ አንቺም ይሄ ስለላሽን ካሜራሽን ትተሽ እንዲሁ ዝም ብለሽ እመኙ በቃ። አንተም ይሄ ለዛችም መገልፈጥህን ተውና ስራ ላይ አተኩር በቃ። አረ እንደሱ አይደለም እኮ ደንበኛ ለመያዝ አክል ትንሽ ፈገግታ ነው እንጂ እኔ እኮ ከዛ ያለፈ ነገር የለኝም። አረ ጭራሽ ሻይ ቡና ልትላቸውም ታስባለህ? ብላቸውስ ሻይ ቡና ብላቸውም እኮ አላማው ስራ እስከሆነ ድረስ ምንም ችግር የለውም። አረ እባክህ ጭራሽ ችግር የለውም። እቺ ጎንበስ ቃለ ማንሳት ናት አሉ። አንተ እንዴት ያለ ሆነ ካሜራ ይነሳልኝ አልክ ይሻል። ጭራሽ ሻይ ቡና መጋበዝ ያምራል። ባለጌ እንደው ትንሽ አታፍርም እንዴ? አረ እንደሱ አይደለም። ዝም በል አፌ እንዳነካኝ እንዴ አልክ እኮ። ሰማነ ፍቀዱልኝና ልባልጋል። ከዚህ በላይ ምን ትፈልጋለህ? አረ ሳምሪ፣ ይሄ እኮ የሱ አረዳድ ነኝ ያለ በላተ እኔን አታስገባኝ። የሱ አረዳድ ይላል እንዴ? አረ እባክህ ራስ አይደለ እንዴ ሻይ ቡና ያልከው? አረ እባክሽ እሱን ተውና አንተ ተወኝ። ወደዛ በቃ አሁን ዞር በልልኝ። ለምን አታዳምጪ? ለምን ነው ማዳምጥ? ልክ አይደለ እንደሚያወራው? እሱን ተው። ቆይ እኔና አንዴ ይኸውልሽ እሱን ተው። አንተ አይደልኝ በቃ ምን ናችኋል? አንተ እረፉ እንዴ! ምን አይነት ባለ ትዳሮች ናችሁ? እንዴት ናችሁ? እንዴት ነው የምታሳፍሩት? እንዴት ነው እንደምትነጋገሩት? የዚህ ለምን ተጋባችሁ? አላያችሁ ትዳር? እኔና ባለቤቴ የፈለገ ነገር ቢፈጠር ኮሽ አትልም። አንዲት ነገር ድምጻችን አይሰማም። እንደው ምን ነው በኖረች እንደው እድለኞች አይደላችሁ? ብትኖር ይሄው እሰይ። አያችሁ የሚዋደድ ሰው አይቀጣጠርም። ሂሩቴ እድሜሽ ረጅም ነው። አሁን እኮ ካፌ ላይ ነው ሳነሳሽ የመጣሽው። ምንድናቸው? ሰዎች ናቸው ሂሩቴ። ሰዎችማ እንደሆኑ አየው። እንትን ናቸው፣ ባለ ትዳር ናቸው፣ ጦርነት ላይ ናቸው። አሁን እኮ ስለኔና ስላንቺ ትዳር ምን አለ የኛን ባያችሁ እንደውም ልምድ ትወስዳላችሁ። ወይኔ ባለቤቴ ብትኖር እያልኩ ስቆጭ አንቺ ከተፋልሽ። ለምንድን ነው አድርሰ ያልኩህን ደብዳቤ ያላደረስከው? እንዴ ተይ እንጂ ከትዳር አሁን ደብዳቤ በልጦ ነው እንዴ? ያቸው ያሳዝኑ፣ ቁልጭ ሲሉ ያሳዝኑ። እንዴ ሊፋቱ እኮ ጫፍ የደረሱ እኮ ሰዎች ናቸው። እኔና አንቺ ይሄንን ትዳር እንደምንም መታደግ የለብንም? የራስን ትዳር አደጋ ላይ የጣልክ ነው እንዴ ሰው ትዳር አድናለሁ የምትለው? የኛ ትዳር ምን ሆነ? ተይ እንጂ ሩቴ። የራሷ አሮባት የሰው ታማስላለች አሉ። ሰማኛለህ በስንቱ ይሄን ደርጎ ዝም ጥልቅ ብለ የገባበት ትዳር ማማከር የራስን ትዳር ሊያሳጣ ነው። ብታስብበት ጥሩ ነው። እንዴት ነው ስራ የትዳርን የሚያሳጣኝ? ይሄ አንተ ስራ አይደለማ። በዚሁ ከቀጠለ የራስህንም ስራ ትተዋለህ፣ ያባሩሃል። ማን ነው የሚያባርረኝ? ወንድ ነው የሚያባርረኝ? ገለታ ስልክህን ቢስል ቢሮ ሄጄ ነበረ። ስራህን በአግባቡ እየሰራህ አይደለም። በአንተ ጉዳይ ትዕግስት ያልቋል ብለዋል። ከዚህ በላይ ምን ልስራለት? ይሄው እየሰራሁ አይደል እንዴ ስራዬ? የቱ ነው ስራ? ለካ ይሄ የግል ስራዬ ነው። ተምታታብኝ። ሻውን በቃ አምጣው፣ ደብዳቤዎቹን ራሴ እሰጠዋለሁ። በስንቱ ደብዳቤውን ስጠኝ። ደብዳቤ የለም ማለት እዚህ የለም። የት ነው ያለው ታዲያ? በስንቱ አለ እኮ ቢሮ ነው ያለው። ጭራሽ አንተ ምን አይነት ሰው ነህ? በስንቱ አለመስጠት ሳይንስ ጭራሽ የትም ትጥለዋለህ እንዴ? ተይ እንጂ የሥራ ቦታዬንማ የትም አትበይብኝ እንዴ። ሻውን ተነስና ሄደህ አምጣልኝ። በስንቱ ተነስና ሄደህ አምጣልኝ። ምን
ማለት ነው? አላመጣም። ደብዳቤው አላመጣም። አስታርቃቸው ጫፍ ላይ የደረስኩትን ሰውዬ ታግዥኛለሽ ስል ጭራሽ እንደ ህፃን ትልኪኛለሽ እንዴ? እሺ ደብዳቤውን ሄዳ አምጣ። ቢሮን ታውቂዋለሽ አይደለም? ሂጂና ውሰጂ። መጀመሪያ ላይ አስታርቃቸውና ከዛ በኋላ ማደርገው የራሳቸው ጉዳይ ነው። አይመለከታችሁ። እናንተ አሁን የጨረስነው ከኔ ጋር ከኛ ልምድ የወሰዳችሁ ታቸው ብዬሻለሁ። ተነሱና ከኔ ጋር ነው ጥሩ ምትሉት ይሻል ተነሱና